ገንዘባቸውን እኮ በአርቲስቶችም በምንም እኮ የተበሉት መኪና ምናምን እናስመጣለን ብለው እስከ ጅቡቲ ሄደው ፎቶግራፊ ያሳዩን ሰዎችም እኮ በአንተ እኔ ከበረከት ማለት ነው እንደተማርኩ ታውቃላችሁ። ጌታን የምሬ ነው። አንድ ሰው ፍቃድሽን ሳይጠይቅ ሐሳብ ይገባሽ። ቀና ሰው እኮ እና ስጦታ ለመቀበል ፍቃደኛ የሆነ ሰርቶ የሰሞኑ እጅግ አነጋጋሪ ዜና በረከት ሊስትሮ የተባለ ልጅ ቻሌንጅ ቲክቶክ ላይ ይሰጠዋል። 100,000 ካስገባ ቦንዳ ቤት 1.5 ሚሊዮን የሚያወጣ ቦንዳ ቤት ይሰጣል ተባለ። ከዛ ቻሌንጁን ተቀላቀለ። ህዝቡን እየጠየቀ እየለመነ ባካችሁ ፎሎ አድርጉልኝ ብሎ አጠናቀቀ። እስቲ በጥቂቱ ከመጀመሪያ እስከ መጨረሻ ያለውን ጉድ ክስተት ይዤላችሁ መጥቻለሁ። የተሰጡ ሀሳቦችን መጨረሻውስ ምን ሆነ የሚለውን እንግዲህ አተርፍ ባይ አጉዳይ የሚለው አባባል እዚህ ላይ የሚሰራ ይመስለኛል። ቪዲዮ ላይክ በማድረግ ጀምሮ ለሁሉም ተደራሽነት እንዲኖር እስኪ መጀመሪያ ምንድነው የተከሰተው እንመልከት። ባለውለታዬን ይዤ ወደ አዲሱ ሱቅ መጥቻለሁ። ቤተሰብ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ልረከብ ነው። አሁን የቀረኝ 15,000 ፎሎወርስ ብቻ ነው። ሁላችሁም ከስር ሜንሽን ያደረኩላችሁን የሜሪ ቦንዳን አካውንት ፎሎ አድርጋችሁ አሁን 221,000 ደርሰዋል። 236,000 እንደገቡ ይሄን 1.5 ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን። እንደምታዩት በዚህ በደስታ ስሜት ሆኖ 15,000 ፎሎወር ብቻ ቀረኝ፣ ይኸው ሱቅ ውስጥ ገብቶ ልረከበው ነው ብሎ በደስታ ሆኖ ሚሽኑ ተጠናቀቀ፣ ተደረገለት፣ ሞላ የተባለው ፎሎ። ከዛ በኋላ ጦርነት ነው የተነሳው በየአቅጣጫው። አንድ ሀሳብ በጆሮ ውልብ ይልበትና ሰዎችን አስከትሎ ሄዶ ይሄ አስገምቶ በደላላ 1.5 አያወጣም ሸውዳኛለች የሚል ቪዲዮ ለቀቀ። እስቲ ቆይ ላሳያችሁ። ባለውለታዬን ይዤ ወደ አዲሱ ሱቅ መጥቻለሁ። ቤተሰብ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ልረከብ ነው። አሁን የቀረኝ 15,000 ፎሎወርስ ብቻ ነው። ሁላችሁም ከስር ሜንሽን ያደረኩላችሁን የሜሪ ቦንዳን አካውንት ፎሎ አድርጋችሁ አሁን 221,000 ደርሰዋል። 236,000 እንደገቡ ይሄን 1.5 ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን። እንዳያችሁት ነው ሄዶ አስገመተ። ከዛ አይሞላም ብሎ ጭቅጭቅ ውስጥ ገባ። ሜሪ ቦንዳ ቻሌንጁን የሰጠችው ደግሞ በልሆና ሰርዤዋለሁ እንደውም አንፎሎ አድርጎ ከፈለጋችሁ ብላ ደመደመች። ዋናው አብራስ ቻሌንጁን ያስጀመረችው ህሊና የምትባል ታዋቂ ቲክቶከር ናት። ከሷ ጋር ሰጣ ገባ ገብተዋል። እስቲ ላይቭ ገብተው ምን እንደተካሄደ ምን እንዳረገ ሀቢባ ቤት ዘንድሮ እንግዲህ ዳኛ ሆና እየሸመገለች የምትገኘው ቲክቶክ ላይ ሀቢባ ናት። ገብተው እንዴት እንደነበር የሚያሳየውን ፍርድ እስቲ እንመልከትና ብዙ ሰዎች ከማን ጋር ቆመ የሚለውን ሀሳብ ይዤላችሁ መጥቻለሁ። እናንተስ ከማን ጎን ነው? ስኖ ትክክል ወይስ ሜሪ ትክክል ናት፣ ህሊና ትክክል ናት የሚለውን ትታዘባላችሁ። አብራችሁን ቆዩ። አንድ ሰው ፍቃድሽን ሳይጠይቅ ሐሳብ ይገባሽ። ቀና ሰው እኮ እና ስጦታ ለመቀበል ፍቃደኛ የሆነ ሰርቶ ለመለወጥ የፈለገ ሰው እኮ እናቴ ምንድነው መሰለሽ የሚያደርገው? ህሉ አይደል ይደውልና እኔ አስገመትኩትኝ እንዲህ አልሆነም ተባለ። ነገ ጧት ስመጣ ከሜሪ ጋር ሆነን አንድ ላይ እንድናወራበት ፈልጋለሁ አይደል? የመጀመሪያ ቀን ነይ ቤቴ ተቀበይኛለኝ ልጅ፣ የመጨረሻው ቀን ና በረከት ፒክ ላድርግህ እለዋለሁ። አይ እኔ ራሴ እመጣለሁ ነው ያለኝ። ከዛ መጣ። ሲመጣም ቁልፍ ስጭኝ ነው ደውሎ ያለኝ። ጧት ቁልፍ መቼ ነው የምትሰጡኝ? መቼ ነው የምታስረክቡኝ? 300 ፎሎወር ይጎላል። አዎ ግን ችግር የለውም እኮ ይሞላል። በቃ እሺ ችግር የለውም። ኧረ ይሄ ያጣላንም ተስማማን። ከዛ ከመጣ በኋላ ማለት ላይቭ እንደከፈተ እኔ በፍጹም አላየሁኝም ማለት ነው። በፍጹም አላየሁኝም። ኢማጂን ይሄ እኔ እናቴ ትሞት ኢቭን ሜሪ ቦንዳ የለችም አልኩሽ፣ ባለቤቷ የለችም። በቃ የሚቀርጸኝ ካሜራማን አለ፣ እኔ ያለሁኝ፣ ሁለታችን እየተንጦለጦልን ስለ አምስት ወንድ ሰብስበው ነው የጠበቀኝ። ኢማጂን ሴት ሆኜ 5 ወንድ ሰብስበው ምን እንዲያደርጉኝ ነው? በጣም ስሜታዊ ሆናለች። ምክንያቱም እሱ ያግኝ ብላ ቻሌንጁን እሷ ናት እንደውም የመረጠችለት ህሊና። እሷም ከቦንዳ ተነስታ ነው ለዚህ የደረሰችው። አሁን ጥሩ ደረጃ ላይ የምትገኝ ሴት ናት። ሰዎች ሰብስቦ አመጣ ሲመስለኝ፣ መካሪዎች በዙበት መሰለኝ ተሰብስቦ መምጣቱ። ላይቭም ሳታቀሷ ሳታስብ ድንገት መጥቶ ነው ላይቭ ገብቶ ሲቀርጻት የነበረው። ስታገባው ውስጥ ምን አስገባ አመስግኖ ቴንኪዩ ብሎ ቢቀበል ለሱም መልካም ነበር፣ ግን አልሆነም። ከዛ በኋላ ሰውስ ምን ተባለ፣ ምን ሀሳብ ሰጠ የሚለውን እስቲ እንመልከት። ታዛቢዎች ከግራና ከቀኝ ሆነው ለማን እንደደገፉ አብረን እንይ። ቸራው ላይ ስላልክ ቸር የማትውልበት ብቸኛ ሀገር እየሆነች ነው ኢትዮጵያ። በረከት ሊስትሮ ምንድን ነው የምትለን? አይኖ የሆነ ነገር የተጓደለ ነገር እኮ ይሆናል፣ ግን የሰው ልጅ ልመናም ሲሰጠው ቻሌንጅም ሲሰጠው እንዳሰበው አይደለም። ብሔራዊ ሎተሪም እኮ 10 ሚሊዮን ደርሶ እኮ ሄደ 10 ሚሊዮን አትቀበልም።
ላምጮ እንዲከፈል ያስገድዳል ይላል። የሆነ ነገር ይከረተስብሃል። እነ ቢንያም መቆዶንያ ያሉ ስትወጣ እነ ጊርጊሶን ያምሮ ሙማን አሉ እና አበበሽ ጎበና ፋውንዴሽን አሉ። ይቀበሉሃል እኮ ወደ ሳይሆን ተገደህ ከሰው ጋር ለመኖር አለዛ ስምህ በበኩር ጋዜጣን በምንም ስለሚዘቀዘቅ በንፉግነት እንግዲህ እሱ እያለ የሚገኘው ማንም ሰው የሆነ ነገር ሲሰጥ ሙሉ በሙሉ አይሆንም። ብሔራዊ ሎተሪ እንኳን ቆርጦ ነው የሚሰጠው ለብዙ ነገሮች እና ለምን ጎደለ የሚለውን ከምታይ የተሰጠውን አታመሰግንም ነው እያለ የሚገኘው። እስቲ ሀሳቡን እናስጨርሰው። ከታች እያየን ያደግን ልጅ ነህ። ህዝቡ ተረባርቧል። የድምፅ ቅጥነት፣ አወራርህ፣ ታይሚንግ ባትጠብቅም ሁሉም የተነካ ማህበረሰብ ስለሆነ ችግርን ስለሚያውቀው የማይፈልገውንም የሚፈልገውንም ነገር ቻሌንጅ እያደረገ ከኔ ጀምሮ በሁለት አካውንቴ ፎሎ እያደረግኩ እንድትጠቀም አደረግነ። ልብሱን አስገመትኩት የምትል አረንጓዴ ደፍተር ያለው የአባት መሬት ነው እንዴ? ሂደሃል እኮ እንዳልከው ላታገኘው ትችላለህ። ግን ቁጭ ብሎ በዋልም ባደረም ዋጅን ከመንከር ምናምን አንድ ስቴፕ ከፍ ካደረገህ የሰጠህን መድኃኒዓለምና መድኃኒዓለም ምክንያቱ ነው የላከልህን ሜሪ ቦንዳን ቴንኪው ማለት ነው እንጂ ምንድን ነው እንደዚህ ያዙ ይልቀቁኝ ማለት? ያለን አመስገነ ኑር። ምንድን ነው በቂ እኮ ነው። ሊስትሮ እየሰራ ነው። ቀስ በቀስ ታድርግበታለህ። ቦንዳ ተሰጠ፣ ቦንዳውን ማሻሻል። እውነት ለመናገር ቦንዳውን ተቀብሎ ከዛ የጎደለ ዕቃ ቢኖር አግዙኝ ማለት ይቻላል። ሰውም እሱን አይቶ እንቅስቃሴውን አድርጎ እንዳሁኑ ድጋፍ ያደርግለታል። በልና በቁጣ መምጣቱ በጣም ያልተጠበቀ ነው። እስቲ ሌሎች ሰዎች ደግሞ የሰጡትን ሀሳብ እንመልከት። እኔ ከበረከት ማለት ነው እንደተማርኩ ታውቃላችሁ። ጌታን የምሬ ነው። ያው ታሪኩን አይታችሁታል ብዬ ነው። አንግሬትፉል መሆን እጃችን ላይ እንደዚህ የገባውን በረከት እንዴት እንደሚያሳጣን ያየሁት ጌታ ነው ምስክሬ ማለት። ከዛ ደግሞ ሌላ ደግሞ ክፉ ምኞት ይሄ አለ አይደል ስግብግብነት። ገና ይሄ ልጅ ገና እቃውን ሳይቀበል ምን ማድረግ እንዳለ በምኞት እንደዛ ሰውዬ በህልሙ እቃ ገዝቶ ሊሸጥ ነጋዴው ማለት ነው በእንቅፍ ልቡ እንትን አረጋለሁ ከዛ በላለሁ ጠጣለሁ ከዛ በእግሩ እንትን ብሎ እንደሰበረው ማለት ነው። እና ክፉ ምኞት ከዛ ክፉ ጓደኛ አለማስተዋል በስማም እውነት ነው። እኔ ሲመስለኝ እንደውም በዙሪያው ሰው ገንዘብ ሲኖር ገንዘብ ሊመጣ ሲያስብ ሰው ይከበባል አይደል? ጓደኛም ከዛም ከዚህም ይመጣል፣ ሀሳብ ያቀርቡለታል። ልጅ ነው በዛ ላይ እንደዚህ ብታረግ ይሄ እኮ አያወጣም ምናምን ሲሉት ያው ልጁን ያስበሉት ይመስለኛል። አሁን ጭራሽ ቻሌንጁም ተሰርዟል፣ አይሰጠውም ተብሏል። 300 ሺህ ብር ቀላል ገንዘብ አይደለም በዚህ ጊዜ አይደል እንዴ? ሊስትሮ ለሚሰራ ሰው ብቻ የብር ትንሽ የለውም እና ይጠቅም ነበር ቢወስድ አስፈላጊ ነው ብለን ነበር የምናምነው። እስቲ የመጨረሻ ሀሳቦችን እናንተስ ምን ሀሳብ አላችሁ? ማን ትክክል ነው? ከማን ጎን ናችሁ? ኮመንት አስቀምጡልን። ላይክ አይለያችሁ። ሊስትሮ ይዘህ ቪዲዮ ምናምን ስለቀረጽክ ምናምን እዘኑልኝ በይውል ተንገላትቼ ተበድዬ ምናምን ስላልክ እውነታውን መቀየር አይቻልም። ልጅቷ አልካደችም። ምንድን ነው ያደረገችው? 1.5 ሚሊዮን የሚያወጣውን ንብረቴ 100 ሺህ ፎሎወር ላስገባ ሰው ሰጣለሁ አለች። ካደች እንዴ? አንተ ገብተህ ስታጣራው ውስጥ ያለውን እቃውን ስትደምረው 300 ሺህ ብር ነው ያወጣው እና ክዳኛለች። አልካደችም። እሷ የሰራችው ቢዝነሱን ነው። ቢዝነሱ እቃውን ከምደምረው በላይ እዛ ጋር የፈጠረችው ገበያ አለ። ያ ገበያ ገንዘብ ነው። የቤት ኪራዩ አለ። ለደላላ ብታስረክበው የዛን ያህል የምትሸጠውን ነው እሷ የነገረችው። ወንድማችን ያለ የሚገኘው እንግዲህ ከእቃውና ከቤቱ በዘለለ እዛ አካባቢ አንደኛ ቤቱ ተለምዷል። ያም ገንዘብ ነው። አሁን ለቁልፍ ተብሎ ይሸጣል አይደል? ባዶ ቤት የሆነ ሰው ሱቅ ሲለቅ ቁልፍ ብሎ ይሸጣል። ምክንያቱም አካባቢው ቤቱ ተላምዷል፣ ገበያ ያለው ሰፈሩ ጥሩ ነው ተብሎ ምንም እቃ ሳይኖሩ እንኳን ቫሊዩ አለው ገንዘብ ያወጣል። ያን ነው እያለ የሚገኘው። አንተ መተው ውስጥ ያለውን እቃ ደምረ 300 ሺህ ብር ነው ያወጣው እንዴ ተጫወተችብኝ እያል ሊስትሮ ላይ ቪዲዮ ስለቀረጽክ እኔ ምንም መቀበል ነገር አለ። አንተ አሁን ሊስትሮ መሰራበት ቦታ ላይ እኮ አንተ ከእቃው በላይ ቢዝነሱ እዛ ጋር ስንት ነገር አለው፣ ስንት ደንበኞች አሉ። እዛ ጋር የሆነ አዲስ ሊስትሮ ቢመጣ ብዙ ደንበኛ እንደሚያገኝ ታውቃለህ። ያ በገንዘብ ይሰላል፣ ቢዝነስ ስለሆነ ነው። እና አታለቃቅስ። ሊስትሮ ይዘኑልኝ ለእኔ ምናምን አትበል እያልክ አገሩን አታንጫጭ። እንግዲህ ሰው ሁሉ ስሜታዊ ሆኗል። እውነት ለመናገር በፊት ሳፖርት ሲያደርጉት የነበሩ ሁሉ ተከርብተው ለሜሪ ቦንዳ ለህሊና ደጋፊ ሆነዋል። ምክንያቱም አመስጋኝ መሆን ጥሩ ነው። ባለችው ነገር ቢንቀሳቀስ ያድግ ነበር እና ይህን ያህል ስግብግብነት አስፈላጊ አይደለም የሚል ሰዎች አናዷል። ሁሉም ሰው ከእሷ ጎን ነው ሲደግፉ የነበሩት። የእናንተን ሀሳብ አስቀምጡልን። ለዛሬ ያለን ፕሮግራም ይህን ይመስላል። ሰላም።